እግዚአብሔር በዚህ ጾም አልወጣ ያለንን አልላቀቅ ያለንን አመላችንን ይንቀልልን። የሆነ ችግር አለ ሁላችንም ጋር የሆነ ብዙ ጠበል ተረጭቶ ሊርቅ ያልቻለ አመል አለብን። ወይ አንደበታችን፣ ወይ ቁጣችን፣ ወይ ሰውነታችን፣ ወይ አመንዝራነታችን፣ ወይ ስካራችን የሆነ ልንላቀቀው ያልቻልነውን ችግር መፍቻ ነው ጾም። ቅዱስ ያሬድ ማን ነው ማሪሳቅ ሚላል እማ ለጸሎት ጾም የጸሎት እናት ነች። ጸሎት ይወለዳል በጾም። የጸሎት ህይወት የሌለው ሰው እስቲ እቺን ሰሞን ይጸልይ። ምክንያቱም ጾም ወደ ጸሎት ይገፋፋል። ልብ ብላችሁ ከሆነ ወደ ቤተ ክርስቲያን ብዙ ሰው የሚመጣው በፍስክ ነው ወይስ በጾም? አያችሁ እማ ለጸሎት ትገፋፋል። ምግብ ስንበላ ጸልየን የምንበላው ስንጨርስም ስባት እንላለን በስርዓቱ። ግን ብዙዎቻችን ካረሳን እንኳን ማንረሳው የትኛው ነው? አይሰማም። ቀድሞ ያለውን ነው። ለመሰላችሁ ሰው በራበው ሰዓት ይጸልያል። بروح مجمر عفيتم يبرلنا أنا حما أجيركم لذا حسوا نجر يلا جن يقرأيكم كلنا أنا جن فلات بزي فلات زقيمكم فتواتي باسم إجابير يقرأ تابو ورده